ደግሞ መቆም ለወደፊቱ ደግሞ መነሳት ከዚህ ትውልድ ይጠበቃል። ዶክተር ቶማስ ላምቤ የሚባሉ ሰው ሱዳን ነው የመጡት። ሱዳን የመጡት እንደ ጉንፋን አይነት ባለፈው እኛ ኮሮና ያልነው አይነት በሽታ በወቅቱ በጣም አስጨናቂ ነበር በዓለም ላይና ከአሜሪካ የሕክምና ዶክተር ስለነበረ ሕክምና ለመስጠት ሱዳን ደግሞ የእንግሊዝ ቅኝ ግዛት ስር ስለነበረች በእንግሊዞች አማካኝነት ነው ከአሜሪካ ሕክምና ለመስጠት የመጣው። መጥቶ ሱዳን ላይ ሲቆይ ያለው ነገር እያየ ቀጥሎ ደግሞ ወባ ገባና እያከመ ከብዙ ሐኪሞች ጋር እያለ ወለጋ በኩል ደግሞ ለሱዳን ቅርብ በሆነ በኢትዮጵያ ኦሮሚያ በኩል ደግሞ ወባው በሽታው ገባ ሲባል ከሱዳን በኩል ወደ ኢትዮጵያ በወቅቱ በነበሩ ገዢዎች ግብዣ ተደርጎለት ወደ ወለጋ አካባቢ መጥቶ ሕክምናን ሰጥቶ ስለ ኢትዮጵያ አጥንቶ ስለ ኢትዮጵያ አውቆ ስለ ኢትዮጵያ ያለበት የወንጌል ሁኔታ ተረድቶ ይመለሳል። ከዛ በኋላ ወደ አሜሪካ ተመልሶ ዝግጅት አድርጎ ሱዳን ኢንተሪየር ሚሽን ዛሬ ሰርቪንግ ኢን ሚሽን ነው የሚባለው SIM ጉግል ብታደርጉ SIM USA SIM አውስትራሊያ SIM ኒውዚላንድ SIM ኢትዮጵያ SIM እያለ መቶ ምናምን ሀገራት ላይ ያለ ያ ተቋም ተመሰርቶ ነበረ። ተመለሱ። ኢትዮጵያ ላይ ወንጌል እንደሚያስፈልግ አስበው ከሚስዮን ድርጅቶች ጋር ከተለያዩ ፕሬስቢቴሪያንም እንደገና ደግሞ ባፕቲስትም እንግዲህ የእያንዳንዱ ቸርች ባክግራውንድ አለ። ለምሳሌ ቃልዮት ባክግራውንድ ባፕቲስት የሚባል ነው። ባፕቲስት ማለት መጥመቃውያን ይሄ ውሃ ውስጥ አስገብቶ ነክሮ አውጥቶ የሚያጠምቅ ማለት ነው ባክግራውንድ። ሌሎችም ደግሞ አሉ ፕሬስቢቴሪያን እንደነ መካነ ኢየሱስ እንደነ ሉተር አይነት ሉትራን ቸርች አይነቶቹ ደግሞ ውሃ ውስጥ እንደ ቃልዮት አያስገቡም፣ በመርጨት ነው የነሱ ጥምቀት። ለዚህ ሁሉ ቸርቾች የየራሳቸው የሆነ ባክግራውንድ አለ። ይሄ ከተለያዩ ተቋማት ከተወጣጡ ጋር ንግግር ካደረጉ በኋላ አንድ በኢትዮጵያ ላይ ወንጌል ለመስበክ ዋናው አጀንዳ ግን ዋናው ያልሆነ አጀንዳ ግን ሕክምና መስጠት ነው። ስለዚህ ከአሜሪካን አገር ከተለያዩ ሰዎች ጋር ይሄን መጽሐፍ በተለይ ብታገኙ አንብቡ። እኔ ምሽት 9 ሰዓትን ተነስቼ ዛሬም ሳነብ ነበር። ቀጥሎ እኔ ማወራውን ታሪክ አብዛኛው ከዚህ ነው የምታገኙ። ፋየር ኦን ደ ማውንተንስ ነው የሚባለው ጉግል ስታደርጉ እንግሊዘኛ ላይ። በአማርኛ ጠረጋ ብሎ አንድ በቀለ ገሙ የሚባል የወላይታ ሰው ነው ትርጉሙን የሰሩትና ይሄ በጣም ትልቅ ታሪክን የያዘ መጽሐፍ ነው። ሌሎችንም መከራ ውስጥ ያበበች ቤተክርስቲያን ኤሎሄና ሃሌሉያ ሌሎችም አሉ አባቶች ሚስዮናውያን የጻፉት። እንዲሁም ደግሞ በእንግሊዘኛ ለምሳሌ ወላይታ ኢቫንጀሊስትስ የሚል ፓውል ብሊስክ የሚባል ሰው የጻፉትንም ጉግል ብዙ ታሪክ ካነበብኩት ነው ማወራ። ከዛ እንደ ዛሬ በአውሮፕላን አይደለም ከአሜሪካ የመጡት በመርከብ ነው። ጅቡቲ ላይ ካረፉ በኋላ ከጅቡቲ ሶዶ ለመምጣት ግመል ነው የሚያስፈልጋቸው። ብዙ ግመል ገዝቶ ብዙ ሰራተኛ ይዞ ብዙ ሰዎችን ይዞ እቃቸው ድንኳናቸውን ለቤት ለምግብ የሚሆን እንግዲህ ለረጅም ግማሽ ማይል ይሸፍናል ይላል የነሱ ጉዞ ይሄ መጽሐፍ። ያንን ሁሉ አድርገው አዲስ አበባ ደረሱ። አዲስ አበባ ከደረሱ በኋላ የሚያስፈልጋቸው ጅማ ነው እቅዳቸው። ጅማ ለመሄድ ግመል አይደለም የሚያስፈልገው፣ ፈረስ፣ በቅሎ፣ አህያ። ግመል የሚታወቀው በምስራቅ ኢትዮጵያ ነው እንጂ ሌሎች ለማጓጓዣ ለተለያየ ነገር የሚጠቀሙት አህያ ነው፣ ፈረስ ነው፣ በቅሎ ነው። ስለዚህ አዲስ አበባ ቆይታ ላይ ግመል ሽጠው በዛ ቦታ ደግሞ በቅሎን እንደገና ደግሞ ፈረስን አህያን ተክተው ለምሳሌ በዚህ መጽሐፍ ላይ አዲስ አበባ ላይ የገዙት በቅሎ 65 በቅሎ ይቃ ለመጫን 9 ፈረስ ሚስዮናውያን በፈረስ ላይ ለመቀመጥ 25 አህዮች ከዛ በኋላ 22 ሰራተኞች
እነሱ በመንገድ ሲመጡ አብራቸው የሚሆኑ ገንዘብ የሚከፈልላቸው አህያ የሚነዱ ፈረስን የሚነዱ እንደገና ደግሞ በቅሎን እንደዛ አርጎ ሰብሰብ አርጎ ከአዲስ አበባ ተነሱ። እቅዳቸው ጅማ ለመሄድ ጉለሌ አካባቢ ነው የቆዩት። በፈረንጆች 1927 ዲሰምበር ነው። ያንን ቀሚሶ ይቆጥርና እኛ ሰው 1919 ነው ወንጌል የገባው ይላል። ቶታሊ አይደለም። 1927 ዲሰምበር ማለት ለፈረንጅ መጨረሻ ወር ነው። ያ ማለት 1927 ይልና ደግሞ ዲሰምበሩ ይቀየራል። ወደዛ ሲቀየር ኢትዮጵያ ላይ 1920 ነው። 1920 ታይሳስ ማለት ነው የገቡት። ጉለሌ ላይ ለ3 ወር ያክል ቆይተዋል። ከቆዩ በኋላ ራስ ተፈሪ በኋላ ነው ኃይለ ሥላሴ ተብሎ ንጉስ የሆነው። በዛን ሰዓት ንጉስ አልነበሩ፣ ራስ ተፈሪ ናቸው። አብረው ግን ነበሩ እዛ ስልጣን አካባቢ። ስለዚህ እሳቸው ደግሞ ከነጮች ጋር ከዌስተርን አገራት ጋር ያላቸው ግንኙነት ፍላጎታቸው በጣም ኃይል ስለነበረ እሳቸው ምን አደረጉ? ፈቃድ መስጠት በጣም አስቸጋሪ ስለነበረ ያኔ በነበረው ውጭ ጉዳይ ሚኒስቴር በኩል አየር ውሰዱ፣ ኢትዮጵያን ጎብኙ የሚል ደብዳቤ ነው የተሰጣቸው። ያንን ደብዳቤ ይዞ ነው ጅማ ለመሄድ የወጡ። አባባ ብሩ የሚባል ሰው ወላይታ ላይ ከነበሩ ከ8 ወንዶችና ከ2 ሴቶች አንዱ ከመጀመሪያ ተጠማቂያን አንዱ አባባ ብሩ ናቸው። አባባ ብሩ ግን ወላይታ ላይ ኖረዋል። ዝም ልጆቻቸው ልጅ ልጆቻቸው አሉ። ግን ዳውሮ ኮንታ አካባቢ በዛ ነው ጅማ ሄዶ ብዙ ታሪኩን የእሳቸው ታሪክ ራሱ የተጻፈ ያለ ከዛ አንብቦ አድርጎ አዲስ አበባ ሄዶ ሐረር ሄዶ በዛ ምናምን አድርጎ በዚያን ዘመን 5ኛ ክፍል የተማሩ ሰዎች ዛሬ አይነት አይደለም። ያኔ 5ኛ ክፍል ማለት እንግሊዘኛ አቀላጥፈው መናገር የሚችሉ ትራንስሌት ማድረግ የሚችሉ በሰው ፊት መቆም የሚችሉ ሰው ነበሩና ሚስዮናውያን ጋር በብዙ ፍለጋ ተገናኝተው ወደ ጅማ እየመሩ ነው። በእግዚአብሔር ፈቃድ ወደ ጅማ የነበረው ጉዞ ምን ይሆናል? ወደ ደቡብ ይሆን። ወደ ደቡብ ሲመጡ ካምባታ አውራጃ የሚባለው ዛሬ ሀዲያ ካምባታ እንላለን። ዛሬ ያኔ ካምባታ አውራጃ ተብሎ ሀዲያንም ካምባታንም ነው ያኔ የሚይዘው። እንደገና ደግሞ ወላይታ አውራጃ፣ ሲዳማ አውራጃ፣ ካምባታ አውራጃ ሀዲያ ላይ ሆኖ ሆሳና ላይ ሆኖ የሚመሩ ደጃዝማች መሸሻ ይባላል። ወላይታን የሚመሩ ደጃዝማች ይገዙ ይባላል። ሲዳማን የሚመሩ ደጃዝማች ብሩ ይባላል። እነኚህ ሶስቱም ወላይታንም ሀዲያ ካምባታንም ሲዳማንም ሲገዙ የነበሩ ገዢዎች ወለጋና ጋምቤላ አካባቢ ገዢ ነበሩ። ከ10 ዓመት በፊት ዶክተር ቶማስ ላምቤ ወደ ወለጋ ሲመጡ እዛ አካባቢ ገዢዎች ነበሩ። ቶማስ ላምቤን ከሱዳን ሲገቡ አቀባበል ያደረጉ ገዢዎች ናቸው። በዝውውር ነው ወደ ወላይታ፣ ወደ ካምባታ ሀዲያ፣ ወደ ሲዳማ የመጡት ዝውውር ወስዶ ነው እንጂ ያኔ እዛ ነበሩ። ስለዚህ አሁን ቶማስ ላምቤ ሚስዮናውያንን አስከትሎ ሰራተኞችን ይዞ ግማሽ ማይል የሚሆን መንገድ ዘግቶ ዕቃ ጭኖ ሲመጡ መሸሻ ያውቃቸዋል። ሀዲያ ሲደርሱ ተቀበሉ። እንደዚህ አይነት የሚመጡ አሉ ተባለ፣ ተቀበሉ። አሁን ሚስዮናውያን ምን አወቁ? የጅማ መንገድን ሲቶ ደቡብ እየመጡ እንደሆነ አወቁ። ከዛ በኋላ ደጃዝማች መሸሻ እዝም እኮ ሕክምና ያስፈልጋል ከኛ አይ እቅዳችን ፍቃድ የወሰድነው ለጅማ ስለሆነ እዚህ ማረፍ አንችልም። እንኳን ደህና መጣችሁ ስላላችሁ ስለተቀበላችሁ እናመሰግናለን። ጉዟችን ምን ይሆናል ስሉ ብሩ ምን ይላል? በወላይታ በኩል አርገን ኦሞ ወንዝ ተሻግረን ዳውሮን ኮንታን አቋርጠን ጅማ መግባት እንችላለን። የሳሉ ከዛ በኋላ መሸሻ ደግሞ ይገዙ መልእክተኛ ይልካሉ። እኛ ዛሬ 10 ዓመት በፊት ወለጋ ላይ የምናውቀው ዶክተር ቶማስ ላምቤ የሕክምና ባለሙያው በአንተ በኩል አድርጎ ወደ ጅማ ሊሄድ እየመጣ ነው ይላሉ። ደጃዝማች ይገዙ ደግሞ ታሪኩ እንደሚያሳየን ከሆነ ሲታመሙ ነበረ። መልእክት ሰጥተዋል፣ ነግረዋል። ወላይታ ስትደርስ አንተን ያኔ ወለጋ ላይ የሚያውቅ
የኔ ጓደኛ ደጃዝማች ይገዙ ሶዶ ላይ አቀባበል ያደርጋል። እሺ ብሎ ጉዞ ቀጠሉ። ወላይታ ሲደርሱ በከባድ አቀባበል ደጃዝማች ይገዙ ተቀበላቸው። ሲታመሙ ነበረ፣ ሕክምና እርዳታ አደረጉ። አሁንም እቅዳቸው ጅማ እንሄዳለን። ከዛ ደጃዝማች ይገዙ ለምን ጅማ ይሄዳሉ? እዚህ ወላይታም እኮ ሕክምና እዚህም ያስፈልጋል፣ ለምን ከኛ ጋር አይሆንም? አይሆንም አለ። ፈቃድ ወስጄ ፈቃድ ከሆነ በራስ ተፈሪ በኩል ወስደው ከሆነ ለደጃዝማች ይገዙ ክርስትና አባት ነው ደግሞ ራስ ተፈሪ በኋላ ኃይለ ሥላሴ። ስለዚህ እሱ የኔ ክርስትና አባቴ ስለሆነ ራስ ተፈሪን እኔ አናግራለሁ፣ በኔ በኩል ሁሉም ነገር ያልቃል። ሌላስ ደጃዝማች ብሩ ደግሞ እዚህ ሲዳማ ላይ አለ፣ እዚህ አካባቢ ስራ መስራት ትችላላችሁ አሉ። አሁን ያሉበት ኦቶናና ወደዚህ ጠረጴዛ ግቢ አካባቢ ሳይሆን አሁን እኛ አራዳ ብለን በድሮ አጠራር አሮጌ አራዳ፣ ዛሬ አራዳ ለእናንተ በሚል ከዛ ሰፈር የመጣችሁ እንዳትቀየሙ። አራዳ ሰፈር አካባቢ ነው ያኔ ከተማ የሚባለው። እኔ ዛሬ 70 ምናምን ዓመት ፎቶ አለ አልሰጣችሁም እንጂ ምክንያቱም ፈረንጆች ያኔ የመጡ አባቶች ይሄን ታሪክ ለትውልድ አስተላልፍ ብሎ የሰጡኝ። ለምሳሌ ሪቻርድ ዲክ ማክሊላን መጥቶ አምና የሰጡኝ፣ በዚህ ዓመትም ተጨማሪ የሰጡኝ ልጃቸው ዶክተር ጆን የሰጡኝ። ዛሬ 70-80 ዓመት ሶዶ ምን ትመስላለች ብትሉ ያኔ ድሮን የለም። እነሱ እንዴት አድርገው ፎቶ አንስተው ይሁን አንድ ቀን ደግሞ እድል ሳገኝ አሳያቸዋለሁ አለ። እዛ ነበረ እንዲኖሩ ደጃዝማች ይገዙ የፈለጉ። እነሱ ዞሩና ኦቶና አካባቢ ሲመጡ እንዲመርጡ ያደረገው አንደኛ ከፍታ አለ፣ አየሩ ጥሩ ነው። ሁለተኛ ወንዝ አለ። ፈረንጆች ውሃ በጣም ነው የሚፈልጉት፣ ወንዝ አለ ኦቶና አካባቢ በሚል መረጡ ኦቶናን። ከዛ በኋላ 1928 መጋቢት ላይ ከአዲስ አበባ የወጡ ቀስ ያሉ ሚያዝያ 6፣ 7፣ 8 ከሶስቱ በአንድ ቀን ነው ሶዶ ገቡ። ከዛ በኋላ መረጡ። ኦቶና ላይ ኑሮ ጀመሩ፣ ሕክምና ጀመሩ። ከሚያዝያ ጀምሮ እስከ ነሐሴ ድረስ ዱንካን አምጥቶ ነበረ። የሚሶን ጣቢያ ቤቶችን መስራት ጀመሩ። ከታች በጭቃ ከላይ ደግሞ በሰንበሌጥ በሳር ለእናንተ በሚገባ ሰንበሌጥ አሁን አታውቁም የዛሬ ልጆች። በሳር ወይኮ ጋተማ ታገዩ ነው። ከላይ ሰሩ፣ ዱንካን ሰሩ። ኦቶና ላይ አሁን ሆስፒታል ያለበት አይደለም፣ አጠገብ ላይ ለምሳሌ የዶክተር አዶልፍ አባት የተቀበሩበት አለ። አይነ ስውራን ትምህርት ቤት አካባቢ ወደዛ አካባቢ እነኚህ ያረጁ ትምህርት ቤቶች አሉ። ይሄ ትምህርት ቤት ነበረ። በታች እነዛ አድርገው ኑሮ ጀመሩ። ከዛ በኋላ ነው ወላይታ ላይ ወንጌል መስበክ የጀመሩ። ወንጌል መስበክ ሲጀምሩ በጣም የሚገርማችሁ ኢትዮጵያን በወቅቱ የያዘ የቀደመ ሃይማኖት አለ። እነሱ የሚሰብኩት ሃይማኖት አይደለም፣ ግን ሃይማኖተኞች እንዳይሰበክ ምክንያት ፈለጉ። እነኚህ ፈረንጆች ወንጌል እንደሚሰብኩ አወቁና ምን ማለት ጀመሩ? ሰውን የሚበሉ 4 አይን ያላቸው ኦቶና ላይ አሉ፣ እንዳትጠጉ የሚል ወሬ ተሰራጨ። 4 አይን ማለት መነጽር ነው። በሌላ በኩል ደግሞ ሰውን የሚበሉ ነጮች ተባሉ። ስለዚህ ወሬ ተሰራጨ። ማንም አይጠጋም። የሚጠጉ ማናቸው? ለስራ የሚሄዱ ናቸው። አብዛኞቹ የቀዳሚ አማኞች ለስራ ነው ወደዛ ተጠግተው ጌታን ያወቁ። ለወጥ ቤት ስራ፣ ለዘበኝነት ለጥበቃ ስራ፣ ለማዕድ ቤት ስራ፣ እንደገና ደግሞ ለተለያየ ስራ የገቡ ናቸው። ቀደም ብለው ከዛ ከአብዛኞቹ ልዩ የሚያደርገው አብዛኞቹ ቅርብ ናቸው። አባ በወንዳሮ ሁምቦ ናቸው። አባ በወንዳሮ ወሬ ይሰማል። ምን ሲባል እነኚህ ሚስዮናውያን መጥቶ ሕክምናም እየሰጡ እያስተማሩ ነው። ምን ነፃ የሚያወጣ ነገር እያስተማሩ ነው ሲባል እዛ አባ በወንዳሮ ያሉበት ብዙ ጭቆናል። አንድ በጠንቋይ ቤተሰብ ነው የተወለዱት። አባታቸው ራሱ ወንዳሮ ደባራ ጠንቋይ ናቸው። እሱ ብቻ አይደለም፣ ሌላ ደግሞ በወቅቱ የነበረ የባለ አባት ስርዓት ያስጨንቃቸው። ተጨማሪ ደግሞ በዛን ዘመን የነበሩ የገዢ መደቡ ደግሞ ስርዓት ያስጨንቃቸው። ነፃ የሚያወጣ ካለ ብሎ ነው
መጥቶ ሰሙ አሉ። እንደገናም ሰሙ፣ ክርስቶስን ተቀበሉ። ብዙ ታሪክ። አሁን ኢትዮጵያ ቃለ ሕይወት ኤስአይኤም ቢሮ ስትሄዱ የመጀመሪያ አማኝ ይላል አባባ ዋንዳሮም በኢትዮጵያ የመጀመሪያ አማኝ ይላል በታሪካቸው ላይ። እና እንደዛ አይነት ነገር ተጀመረ። ሰዎች ጌታን ማመን ጀመሩ። ወንጌል እየተስፋፋ መጣ። ከሚስዮናውያን ወንጌልን የተቀበሉ የሀገራው ሰዎች ደግሞ ወንጌልን ማሰራጨት መናገር ጀመሩ። 1920 ነሐሴ ጀምሮ ሰዎች እያመኑ እየመጡ መጡ። ግን የሚስዮናውያን ትኩረት ጌታን አምናችሁ ዳኑ እንጂ ጥምቀት አልነበር። ተጠመቁ፣ ጥምቀት ያድናል፣ ስለ ጥምቀት አልነበረም ትምህርት። የኛ ቤተክርስቲያን አስተምሮ መካከል አንዱ መዳን በክርስቶስ ብቻ፣ መዳን በእምነት ብቻ የሚል ነው። ስለዚህ ምንም አይነት ስለ ጥምቀት ምንም የሚነገር ነገር አልነበረም። ግን እነኚህ አባቶች መካከል አቶ ደስታ የሚባሉ ዶክተር ቀለሙን የሚታውቁ የእሳቸው አባት መጽሐፍ ቅዱስን እያነበቡ እያጠኑ ያመነ የተጠመቀም ይድናል ወደሚለው ደረሱ። አምነናል፣ እሺ ለምን ጥምቀት ትከለክሉናላችሁ ብሎ ጠየቁ። 1920 ላይ የመጣው ወንጌል መጥቶ ታኅሳስ 1 1926 ነው ጥምቀት የተደረገው የተካሄደው። 6 ዓመት ዝም ብሎ የቆየበት የሚስዮናውያን ትኩረት ጌታን ተቀበሉ ነው እንጂ ተጠመቁ አይደለም። ሁለተኛ ከመጡ ሚስዮናውያን መካከል ደግሞ የተለያየ አመለካከት አለ። ጥልቅ አስገብተን አውጥተን እናጠምቅ በመርጨት የሚል እርስ በርስ ደግሞ ሌላ ነገር ነበር። አሁን ሚስዮናውያን ሲጠይቁ ይገርማቸዋል። እና አባባ ዋንዳሮ ሳይጠመቁ ያገለግሉ ነበር። ምንም የውሃ ጥምቀት ሳይወስዱ እየዞሩ ወንጌል ይሰብካሉ። መንበብ ችለው ነበረ፣ ጀምረው ነበረ፣ ያነባሉ። ፈረንጆችን እንኳን አባባ ዋንዳሮ እኔ አስተምራለሁ ብሎ ያስቸግሩ ነበር። ነጮች እኮ ወንጌል ይዞ የመጡትን ለእኔ ገብቶኛል እኔ አስተምራለሁ ይላል። ከዛ በኋላ ደግሞ እነሱ በጣም በርኅራኄ የተሞሉ ናቸው። ጸልይ ይላሉ፣ አስተምር ይላሉ፣ ያስተምሩ ነው። ከዛ በኋላ 1926 ታኅሳስ 1 ላይ ጥምቀት እንዲደረግ ሚስዮናውያንም አመኑና ስለ ጥምቀት አስተማሩ። ሲያስተምሩ ምን አሉ? ስለ ጥምቀት የሚያድን አይደለም፣ ያመኑ ሰዎች የሚፈጽሙት ስርዓት ነው፣ የሚያድነን እምነት ነው። እኛ የምናስተምረው መዳን በእምነት ብቻ ነው ብሎ አስረዷቸው። እሺ ተባሉ። ከዛ በኋላ ከተጠመቅን በኋላ የጌታ እራት አለ። ጌታ እራትን ደግሞ የምንወስደው እንደዚህ ጠረጴዛ አዘጋጅተን ከጠረጴዛ ነው ጌታ እራት የምትወስዱት መታችሁ ምናምን ተብሎ ተማሩ። እሻል ከዛ በኋላ 1926 ታኅሳስ 1 ላይ ተጠመቁ። 8 ወንዶችና 2 ሴቶች ስማቸው አለ እዚህ። ከዛ በኋላ ተጠመቁ። ለጥምቀት የመጡ 10 አልነበሩም፣ 23 ነበሩ። ለጥምቀት የመጡ ለመጠመቅ የመጡ 23 ሰዎች ለመጠመቅ መጡና አሁንም ይሄ ደስታ የሚባል ሰው በጣም ተመርማሪ ናቸው፣ ጠናም ያሉ ናቸው። ዲያሰም እንደዛ ከነሱ መካከል እድሜም ትንሽ ከፍ ይላል። ቀደም ብሎም ደግሞ የተወሰነ ነገር ተምረዋል፣ ቄስ ትምህርት ቤት። አሁን አሉ ሚስዮናውያን ደስታ ሚስዮናውያን ፈረንጆች አቤት እናንተ አማኞች ብላችሁ ነው እኛን የምታውቁኛ፣ ደግሞ የምናውቀው ነገር አለ። ምን ራሳችን እርስ በርስ መፈተሽ አለብናል። ምን ራሳችን መፈተሽ ግዴታ ነው። ምን ማለት ነው? ለእኛ እድል ስጧል፣ ሰጥተናል፣ ተፈተሽዋል። ሲፈተሹ ምን አሉ? ሁላችንም አምነናል፣ ጥሩ ነው፣ እዚህ ለጥምቀት መጥተናል፣ ተምረናል። ነገር ግን ከኛ መካከል በማሳው ላይ የትንባሆ ተክል ያለው ሰው የለም። በማሳው ላይ ጌሾ ያለው ሰው የለም። ባለቤቱ ቦርዴ እያዘጋጀች ገበያ ወስዳ እየሸጠች እንትን የሚያደርግ ሰው የለም። ባይጠጣ እንኳን ሲባል ፈረስ መጋለቡን ቢታው እንኳን ፈረስ በልቡ ላይ ፈረስ መጋለብ፣ ስለ ዘር ማውራት፣ ስለ ጎሳ ማውራት ፍላጎት ያለው ሰው የለም። ከዛ ስሉ ከተቀረቡ 23ቶቹ 13ቶቹ
እኔ በሚቀጥለው ይጠመቃለሁ እያሉ 13 ወጡ። 8ቶቹ ክርስቶስና የክርስቶስ ወንጌል ሕያው ቃል ይበቃናል፣ ሌላ አንፈልግም፣ ዘር ጎሳ ምናምን አንፈልግም፣ እንደገና ጌሾ ቦርደ ጠላ እንትን ምናምን ፈረስ አንፈልግም፣ ጣውንት ማግባት አንፈልግም፣ ያገባናት ሚስትን መደብደብ አንፈልግም ብሎ 8 ወንዶችና 2 ሴቶች ማሉ። የአበባ ደስታና የጮራሞ ባለቤት ናቸው ሁለቱ፣ ማሚቴና ፈካሬ። ከዛ በኋላስ ከቆይታ በኋላ በጣም ከቆዩ በኋላ ከተጠመቁ በኋላ ስለ ጌታ እራት 3 ወር ካጠኑ በኋላ ጌታ እራት እናዘጋጅ ተባለ። ማን ያዘጋጅ ሲባል ከተጠመቁ መካከል የዶክተር ቀለሙ እናት ጌታ እራትን አዘጋጁ። ዛሬ የሚታውቁትን ህብስት የሚባለው አዘጋጁ። ቂጣ ሰርቶ ከዛ አርጎ አዘጋጁና ሃይ እንቲዮ ገለና ኡንጫ ጎንጊ ያዲዮገስ ኡንጫ ካንቲዮገ እናንተ መክተፊያ ነው የምታውቁ። አሁን የከተማ ልጅ መክተፊያ ነው የምታውቁ፣ እኛ ጎንጊ ነው የምናውቀው። ከዛ ጎንጊ ያዲዮገ ዲያጋም አዘጋጅታለች። ከዛ በኋላ መሶፊያ ካይዳሮት ረከታ ሳን ነው የምታውቁ። መሶፊያ የሚባል አለ። መሶፍ ሌማት ይላሉ። በዛ ላይ አዘጋጅቶ ጌታ እራትን አቀረበ። ከዛ እና አባባንዳሩ አንቀበልም። ምን ይሄ የኛ ቤት ምግብ ይመስላል በመሶብ ሲቀርብ። ጌታ እራትን እንዴት ነው ከኛ ቤት መስመንትን ምግብ ማቅረቢያ ከሚመስለው? እኛ እናንተ ፈረንጅ ሀገር ላይ በጠረጴዛ ላይ እንደምትቀበሉ እኛ ለኛም ከጠረጴዛ ስጡ ሲባል ጠረጴዛ እንዴት አርጎ ይስሩ ተቸገሩ። አሁን ቅድም ያልኩትን መክተፊያ ጎንጊያ አንዱን ከጮራሞ ቤት አንዱን ከዳስታ ቤት ሌላውን ደግሞ አመጡና መሬት ቆፍሮ እንዲህ አርጎ በላይ አንዱን ጎንጊያ እንዲህ ያደረጉና ይሄ ጠረጴዛ ነው መታችሁ ተቀበሏል። አዎ ይመስላል። ከዛ ነው ጠረጴዛ የሚለው ስም የመጣው። ዛሬ ጠረጴዛ ግቢ ሲባል ዝም ብላችሁ ምንድነው? እዛ ወንበር ነው ያለው እንዳትሉ። ወንበር ያለው ሰው አሁን ነው ካጠና ግቢ ጠረጴዛ ኮንፈረንስ። ጠረጴዛ ሲባል ታሪኩ ስሙ የመጣው ከዛ ጋር ተያይዞ እንደዛ ስለመጣ ነው። አባቶች መታሰቢያ እንዳይጠፋ ብሎ ምን እናርግ ሲባል አንድ ነገር እንሰይም ብሎ የወላይታ ቃለ ሕይወት ልማትን ጠረጴዛ ልማት ማይበር ያሉት ግልጽ ነው። ቲዲኤ ጠረጴዛ ልማት ማይበር የሚለውን ስታገኘው የቃለ ሕይወት ልማት ማለት ነው። ጠረጴዛ የመጣው ከነገርኳችሁ ቀስ ብላችሁ አመን። ታሪክ ነው ያው ሊቀጥለው። ከዛ በኋላ ምንድነው የነበረው? ቀስ ያሉ አማኞች እየተጨመሩ በምስጢር እየተጠመቁ ደግሞ እዚህ የተጠመቁ አንዳንዶቹ በሄዱበት ሰዎችን እያሳመኑ፣ ለምሳሌ ጀግና የነበሩ እንደነ አባባ ቶሮ የሚባል የኮይሻ ሰው ናቸው። ሄዶ አባባ ጋፋቶን ደግሞ ካሳመኑ በኋላ እዛው አካባቢ ያጠመቁ። በሄዱበት በጣም ከፍተኛ እንቅስቃሴ ነበር። እንደዛ ያለ 1926 ላይ ተጠምቆ ቀስ ያሉ ሲሄዱ 1928 መጨረሻ 29 አካባቢ ኢጣሊያ ወረራ ነው። የኢጣሊያ ወረራ ኢትዮጵያን ቅኝ ግዢ ለመግዛት መጣና ከማዕከላዊ መንግስት ጋር ጦርነት ነበረ። ከወላይታ ከተለያየ አካባቢ ማዕከላዊ መንግስትን ለመደገፍ ጦርነቱን ለመደገፍ ሄዱ። ከዛ በኋላ አብዛኞቹ ሳይችሉ ሲቀሩ ሲመለሱ ቀስ ያሉ ኢጣሊያውያን አዲስ አበባን እያሉ ማዕከላዊ ኢትዮጵያ እየያዙ ቀስ ያሉ ወላይታም ደረሱ። እዚህ መጽሐፍ ላይ አለ። ወላይታም ደረሱና ሚስዮን ጣቢያ እንዳለ ሰሙ። ከዛ ሚስዮን ጣቢያን ኢጣሊያውያን እኛ መቆጣጠር አለብን፣ ሚስዮናውያን መውጣት አለባቸው። ወላይታ ደግሞ ለኢትዮጵያ ላሉ ለኤስአይ ሚስዮናውያን የኤስአይ ዋናው ቢሮ ኦቶና ነበር። ዛሬ ነው ወደ አዲስ አበባ እየሄደ ዋናው የወንጌል ማዕከል። የትኛውም ፈረንጅ ከዚህ ሄዶ ነው ወደ ሲዳማም፣ ወደ ካምባታም፣ ወደ ሀዲያም፣ ወደ አርሲም፣ ወደ ጅማም፣ ወደዚህ ወደ ጋሞም፣ ወደ ጎፋም፣ ወደ ተለያዩ ቦታ የሚሄደው ከዚህ ነበር። ከዛ ቀስ ያሉ
መጡና ወረራው ከፍ ያለ ሲመጣ ፈረንጆችን ሚስዮናውያንን ውጧል። እሺ እንወጣለና ግቢያቸውን አስረክቡ ይሉና ግቢያቸውን ተረክቦ መኪና ሰጡ፣ ከዚህ አዲስ አበባ የሚያደርሳቸው። ከዛ በኋላ ወደ ሀገር ቤታችሁ ሂዱ ብሎ የአሜሪካ የተለያየ የካናዳ የአውስትራሊያ ሚስዮናውያን ስለነበሩ ውጡ ተባሉ። ከዛ ዳብ የሚባል በጣም ታላቅ ሚስዮናዊ ቁጭ አርጎ ያስቀመጠው ነው። እዚህ ሪሞን ዳቪስ ይላል። ይህን የጻፈ ሰው ጣሊያን ወረራ ጊዜ እዚህ ኦቶና ግቢ ቁጭ ብሎ የነበረ ሰው ነው ይህን ታሪክ የጻፈው። እና ከዛ በኋላ የተሰበሰቡ ሚስዮናውያን ሄዱ። ኢጣሊያን ወረራ ገባ። 5 ዓመት ዝግ ነበረ። ግን ወላይታ ላይ ወንጌልን ይዞ የሄዱ አባቶች በየአካባቢ እሳትን ያቀጣጥሉ ነው። እሳቱ እያየለ ነው። በደንብ ስሙ። ሚስዮናውያን ከወላይታ ኢጣሊያን ወረራ ምክንያት ሲወጡ የአማኞች ቁጥር 43 ነበር። 5 ዓመት ቆይቶ ኢጣሊያን ደግሞ እንግሊዞች መጥቶ ካወጡ በኋላ ወረራው ከቆመ በኋላ በፍጥነት እነ ዳቪስ እነ ዳብ ሚስዮናውያን እነ ኦሂማን መጀመሪያም ከሄዱ በኋላ ወረራው ሲቆም እንገባለን ብሎ እዚህ ሱዳን ነበር ሚስተር ኦሂማን። እነኚህ ሰዎች ፈጠን ብሎ ሲመጡ በ5 ዓመት ቆይታ የወላይታ አማኞች ቁጥር 11,000 ሆነ። This is history. ከ43 ቤተሰብ በ5 ዓመት በዝግ በወረራ በአስጨናቂ ዘመን እንደነ አባባ ወንዳሮ ያሉ ጥርሳቸውን ሁሉ ባጡበት ዘመን በተደበደቡበት ዘመን ጣላይ ሃኮ ጋገሰጊዲ እኔ እንዴት አይነት ሰዎች ነው ደግሞ እዚህ ነው የሚያቀርበው። በዛው መሃል ከ43 ወደ 11,000 የወላይታ አማኞች ቁጥር ጨመረ። ከዛ በኋላ ሚስዮናውያን መጡ። በዛ ደግሞ ጭንቅ ዘመን አባቶች ያጠምቁ ነው። በዛው ጭንቅ ዘመን በጣም ወንጌል ተስፋፋ። ከዛ በኋላ እነሱ ከወጡ በኋላ አባቶች ከመጡ በኋላ የነበረው ነገር ምንድነው? እነኚህ አባቶች ወንጌልን እየመሰከሩ እየተናገሩ ሚስዮናውያን መጡ። የራሳቸው ቦታንም ያዙ፣ ተቀባይነትም አገኙ። ተጀመረ የመጀመሪያ ኮንፈረንስ 1938 ላይ ኦቶና ላይ ከመላው ኢትዮጵያ አማኞች ኦቶና ላይ ተሰበሰቡ። የመጽሐፍ ቅዱስ ኮንፈረንስ ይባላል። የመጀመሪያ ኮንፈረንስ የሚባለው የተጀመረ 1938 ላይ በብዙ ቢያንስ 4,000 በላይ የሚቆጠሩ አማኞች ተሰበሰቡ። ኮንፈረንስ ተደረገ። የዓለም አቀፍ SIM ዳይሬክተር የወላይታን ወንጌል ተጋድሎ አያለው ብሎ በኢትዮጵያ አቆጣጠር 1978 ላይ መጥቶ እዚህ ሰበከ ኦቶና ላይ። ከዛ በኋላ በታሪክ 3,000 ብር ተሰበሰበ ከኮንፈረንሱ። ታሪክን ለመስማት ፍላጎት ካላችሁ በደንብ አጨብጭቡ። ሁሉ ላይ ሌላ መድረክ እየጠበቀኝ ነው። ይሄ ትውልድ መስማት አለበት ብዬ ነው የሚናገር። ምክንያቱም አብዛኛው ከማንበብ መስማትና ማየት ነው ይሄ ትውልድ የሚወደው። ይሄን ሄዳችሁ ቤት ሄዳችሁ ዘርዝሩ። እኔ ካነበብኩት ነው ማወራላችሁ። በደንብ ስሙ። ተሰበሰበ። ከዛ በኋላ ሚስዮናውያን አሁን ፈረንጆች ሳይሆን የወላይታ ወንጌላውያን ከወላይታ ውጭ ሄዶ ወንጌልን መናገር አለበት የሚል ነገር መጣ። ከዛስ ምን ይናገር ተባለ? የመጀመሪያ ተሰብኮ አምኖ ተጠምቆ ወንጌልን ይዤ ይሄዳል የሚሉ የወላይታ አባቶች የተሰጠው እድል የአባቴን ማሳ ሄድና ሽጥ፣ መሬት ከአባቴ በውርስ የወሰድከው ማሳ መሬት ሽጥ። ከዛስ በዛ ያኔ በነበረው ጠቀረብራ በሚለው ላይ ያዝ። ከዛስ ያዝና ና ሲመጣስ አህያ ግዛ፣ መጥረቢያ ግዛ፣ ማጭት ግዛ፣ እህል ገብስና ስንዴ ግዛ። ግማሹ እህል ይቆላል፣
ግማሹ ይፈጭ። የተፈጫው ልጆችን ባለቤትን ይዘ ስትሄድ መንገድ ላይ የተፈጫው ለልጆች እንደ በሶ ያገለግላል። የተቆላው ለእናንተ ደግሞ ለጠና ላላችሁ ለአባትና ለእናት ይሆናል ተባለ። አህያውስ ዕቃ ለመጫን፣ መጥረቢያውስ በደረስክበት እንጨት ቆርጠ ቤት እንድትሰራ፣ ማጭዱስ ሳሩን አጭደ መጥረቢያው ላይ እንድታደርግ ምንድነው ቤቱ ላይ እንድታደርግ ተስማሙ። ከወላይታ ለመጀመሪያ ጊዜ ወንጌልን ይዞ ወደዚህ ወደ ጎፋ ወደ ጋሞ ወደ ዶርሴ ወደ ደቡብ ኦሞ ውስጥ በዚህ ዳውሮ፣ ኮንታ፣ ከፋ፣ ጅማ፣ በዚህ ደግሞ ሲዳማ፣ ጌዲዮ፣ ቡርጂ፣ ሶያማ፣ በዚህ ደግሞ ወደ አርሲ ምናምን እንደዚህ በመላው ኢትዮጵያ የተበተኑ አባቶች ቀለብ ተሰፍሮላቸው ሳይሆን የገዛ የአባቶቻቸውን መሬት ሽጦ ማሳ ሽጦ አህያ ገዝቶ ይህን ገዝቶ ማጭድ ገዝቶ መጥረቢያ ገዝቶ ነው ለወንጌል የሄዱት። ከዛ በኋላ ነው ገንዘብ ሲሰበሰብ ሁለተኛ ዙር ለሚሄዱ ሁለት አይነት ገንዘብ ነው የተሰጠው። ለአንደኛው ቡድን 50 ሳንቲም፣ ለሌላኛው ቡድን 2 ብር። 50 ሳንቲም 2 ብር። ይሄ አንዱ ቡድን የቀደመ በ50 ሳንቲም ዙሩ አንድ ነው፣ ግን ቀጥሎ ደግሞ የሄደ በ2 ብር። እንደዛ ሆኖ ሄዶ ነው። ለምሳሌ የሲዳማ ወንጌል አባት ብሎ የሚናገሩት የሲዳማ ወንጌል አማኞች በአክብሮት ነው ይሄን የሚጠራው የሚናገሩት። መከራ ውስጥ ያበበች ቤተክርስቲያን ከበርፌ እጅ ላይ የምታገኙት አባባ ሶርሳ ይባላል። ግን የሄዱት ከዚህ ከድጉና ነው መነሻቸው። ከድጉና ሄዶ ነው ሲዳማ ላይ ወንጌል ሰብከው እዛ ወንጌል አባት ነው ይሄ። ሌላም ቦታ ላይ የሄዱ አባቶች እንደዛ የሄዱ ናቸው። ከዛ በኋላ ሶስተኛ ዙር የሄዱ አሁንም በኮንፈረንስ ወንጌል ገንዘብ ከተሰበሰበ በኋላ በ5 ብር ነው የሄዱ። አንደኞቹ፣ ሁለተኞቹ፣ ሶስተኞቹም አሁን ዛሬ በህይወት አናገኛቸው ወደ እግዚአብሔር ሄደዋል። ስንሄድ ደግሞ ይሄን ታሪክ አብረን እንጫወታለን። አራተኛ ዙር ለወንጌል የሄዱ 1960፣ 61፣ 62 አካባቢ የሄዱ እነ አባባ ሳሙኤል ስላስ ሰባኪ ስለሆኑ በደንብ ይታወቃል። አባባ ሳሙኤል ስላስ፣ አባባ ደጀኔ ዳራ ይባላሉ። ሰሞኑ በወላይታ ቀጠና ፔጅ ላይ አይታችኋል። እውቅና ተሰጥቷቸዋል። ወደ ኮንታ ሲሄዱ እነኚህ አባቶች ደግሞ በ17 ብር ነው አራተኛ ዙሮቹ ይሄዱ። ከአራተኛ ዙሮቹ የተወሰኑ ቅሬታዎች ዛሬ በህይወት አሉ። ሄዳችሁ በቤታችሁ ጠይቋቸው፣ አናግሯቸው። ታሪክ ከነሱ ስም። ከዛ እንደዛ ያለ ወንጌል እየተስፋፋ ሲመጣ አሁንም ምን መጣ? 1967 ላይ ደርግ የሚባል መጣ ኢትዮጵያ ላይ። ኃይለ ሥላሴን መንግስት አጠፋው መስከረም 1967። ከዛ በኋላ ቀስ ያለ ደርግ አቅም አገኘና የሚሊተሪ መንግስት ነው፣ በውትድርና የሚያምን ነው፣ በጦር የሚያምን ነው። ይሄ ደግሞ የወንጌል አማኞች እንቅስቃሴ ለጦርነት ምቹ አይደለም። ስለዚህ ማድረግ ያለበት ምንድነው? ወንጌል አማኞችን ቤተክርስቲያን መዝጋት፣ አማኞችን ወደ ቀድሞ መመለስ። በእንደዚህ አይነት ሁኔታ ላይ ደርግ መጣ። 1976 ግንቦት ወር ላይ ጠረጴዛ ላይ በተደረገው ኮንፈረንስ ላይ ታወጀና ወላይታ ላይ ያለው 375 ቃለ ሕይወት ቤተክርስቲያናት እንዲዘጉ ተደረገ። ከዛ በኋላ አማኞች ወደ ቤት እንዲገቡ ካልሆነም ፍቃድ ያገኙ ሃይማኖቶች አሉ ወደዛ እንዲመለሱ። ግን ወንጌል አማኝ ተብሎ ቃለ ሕይወት ተብሎ እንዳይኖር የሚል አዋጅ መጣ። አዋጁ ሲመጣ 375 ቤተክርስቲያናት ወላይታ ላይ ሲዘጉ አማኞች ደግሞ በምስጢር ጌታን ማምለክ ጀመሩ። ሲጀምሩ እንዲህ ነበር። ማታ ይሰበሰባል። አብዛኞቹ ክደዋል። አብዛኞቹ ጣዖት ተገብተዋል። አብዛኞቹ ወደ ስካር ወደ መጠጥ ሄደዋል። አብዛኞቹ ወደ ፖለቲካ ሄደዋል። ቸርች ዘጊዎች ሆነዋል። ቅሬታዎቹ ግን ምንድን ነው የሚያደርጉት? ሰው ቤት ውስጥ ይሰበሰባል። ኩራዝ
ላምባ የሚባል ነገር አለ። ከዛ ናፍጣ ተጨምሮ ይበራል። ከዛ በኋላ ቤት ላይ የሚጸልዩ መጽሐፍ ቅዱስ የሚያጠኑ ይኖራሉ። አንድ ሰው ግን በር ላይ ይቆማል። ሲቆም ቀይ እስክሪብቶና ሰማያዊ እስክሪብቶ ይዞ ይቆማል። በአንደኛው እጅ ሰማያዊ እስክሪብቶ እንዲህ አድርጎ ካለ ችግር የለም፣ ጸሎቱን፣ ጥናቱን፣ ቃሉን ቀጥሉ ነው። ቀይ እስክሪብቶ ካሳየ ደግሞ እነኚህ ምንድናቸው? ታጣቂዎችን ለመያዝ እየመጡ ስለሆነ አጀንዳውን ቀይሩና ወደ እድር፣ ወደ ዕቁብ፣ ወደ ሰፈር ነገር አድርጉ ነው። ከዛ አባቶች ይጸልያሉ፣ ቃል ያነባሉ። ሰማያዊ እስክሪብቶ ባዩ ቁጥር ጸሎታቸውን፣ ጥናታቸውን ይቀጥላሉ። ቀይ እስክሪብቶ ካዩ ደግሞ የእድር፣ የሰፈር ወሬ፣ የእንትና ወሬ ያረጉና ታጣቂዎች ሲመጡ መጽሐፉን ደብቆ ወሬ ያወራል። ለምንድን ነው የተሰበሰባችሁት? እኛ ለእድር ጉዳይ፣ ለሰፈር ጉዳይ ነው የተሰበሰበው። እሺ ብሎ ይሄዳል። በእንደዛ አይነት ሁኔታ ደግሞ ወንጌል ቆየና ደርግ የዘጋት ቤተክርስቲያን ስትከፈት 375 ተዘግቶ 734 ተከፈተ። This is history. እዩ በስደት ውስጥ በመከራ ውስጥ ቤተክርስቲያን እንዴት እያበበች እንደመጣ። ስለዚህ ነው በመከራ ውስጥ እያበበች ቤተክርስቲያን ተብሎ ታሪክ የተጻፈ። ከዛ በኋላ ምን መጣ? አሁን ቸርች ተከፈተ፣ አማኞች በረቱ፣ ብዙዎች የካዱ ተመለሱ፣ በንስያ መጡ፣ ወንጌል በጣም መስፋፋት አለበት ተባለ። ከዛ ወላይታ አባቶች መካከል እግዚአብሔር አንድ የኢሳት ጥንታዊ የሆነ ባለ ራዕይ ሰው በአውራጃ ደረጃ መሪዎች መካከል አስነሳ። ያ ሰው መጋቢ ዮሴፍ መና ይባላል። መጋቢ ዮሴፍ መና መንፈሳዊ ዘርፍ ይመራሉ። ነጋሽ ዋንጫ መሪዎች ናቸው። ምን አደረገ ዮሴፍ መና? አበኪማ የሚባል ነገር አመጣ። አበኪማ ማለት አጥቢያ ቤተ ክርስቲያንን ራሷን ማስቻል። አበኪማ ምንን ይዛል? አንድ ወንጌል ማህበርተኛ ይዛል። ዛሬ ወንጌል ማህበርተኛ ተብሎ መላው ኢትዮጵያ ቃለ ሕይወት፣ በመላው ዓለም ላይ ያለው ቃለ ሕይወት፣ ሌሎች ቤተ ክርስቲያናት መካነ ኢየሱስ፣ መሰረተ ክርስቶስ፣ ከተማ መሰረተ ክርስቶስ እዚህ ቄራ ላይ እኔ ነኝ ያደራጀው እጄ። ሁሉም ቤተ እምነቶች ዛሬ ተቀብለው ወንጌል ማህበርተኛ ያሉትን መጋቢ ዮሴፍ መና አመጡና ጌታ እራትን የሚቀበሉ የቤተ ክርስቲያን አባላት በሙሉ ከኪሳቸው በየወሩ ለወንጌል መስጠት አለበት፣ ወንጌል ማህበርተኛ ይሆን ዘንድ የሚለው ቆሮንቶስ ላይ ጳውሎስ ጽፏል የሚል ነገር አመጣ። ሁሉም ሰው ወንጌል ማህበርተኛ አባል ነው። ከዛ በኋላ ብዙ ወንጌላውያን በወንጌል ማህበርተኛ ገንዘብ በመላው ኢትዮጵያ ላይ እየተበተኑ ወንጌል እየተስፋፋ መጣና ዛሬ በወላይታ ደረጃ 200 በላይ ወንጌላውያን በመላው ኢትዮጵያ ወንጌል እየሰበኩ ናቸው። 8 ግሎባል ሚስዮናውያን በመላው ዓለም ላይ ለምሳሌ ዶክተር ሚስዮናዊ አበራ አየለ ግብጽ ላይ ወንጌልን እየሰበከ፣ ባለቤታቸው ሚስዮናዊት ዶክተር ደስታ ዮሐንስ አሁንም ግብጽ ላይ፣ እነሱ ግብጽ ላይ ሆኖ አረብ ኤሚሬትን በሙሉ ነው በወንጌል የሚደርሱት። ሌላው ሚስዮናዊ ሰማያት ጉዲኖና ባለቤታቸው አዩ ሁለቱ ደግሞ ኬንያ ላይ ሆኖ እዚህ በጣም እስልምና በሚስፋፋበት በኪስዋሂሊ ቋንቋ በሚናገረው በሰሜን ኬንያ ላይ ወንጌልን እየተናገሩ እየተስፋፋ። ሌላ ናይጄሪያ ላይ ሚስዮናዊ አማኑኤል አታና ቤተሰቡ፣ ሚስዮናዊ መሰለ ኮሮቶና ቤተሰቡ ናይጄሪያ ላይ ሐውሳ ማህበረሰብ ውስጥ አሁንም ደግሞ ወንጌልን እየተናገሩ በፑላኒ ማህበረሰብ ውስጥ ወንጌልን እየተናገሩ ክርስቶስን እየሰበኩ። ሚስዮናዊ ብርሃኑ ኤልያስ የሚባል ሰው ሴኔጋል ላይ፣ ሚስዮናዊ አማኑኤል ጮራሞ የሚባል ሰው ሶማሌ ላንድ ላይ፣ ሚስዮናዊ ደምሴ ቴማ የሚባል ሰው አሁን ማሌ ባማኮ ቆይቶ መጥቶ ኢቲሲ ላይ በሚሽን 2ኛ ዲግሪያቸውን እየሰሩ። ሌላው ሚስዮናዊ መርከብ አየለ የሚባል ወንድም ሁምቦ ቤተክርስቲያን አሁን ወደ አበራ አየለ ድሮ ወደ ሰራበት ለመላክ ዝግጅት ላይ። በእነዚህ አይነት ሁኔታ ወንጌል እየተሰራጨ በመላው ኢትዮጵያ ላይ አማኞች ቁጥር እየተጨመረ ቤተክርስቲያን እየተተከለች መጡ። እኔ በመጀመሪያ አማኞች ጊዜ ወላይታ ላይ ወንጌል ያመጣው ጥቂት ለውጥ ሊናገርና ከዛ በኋላ እናንተ
ሌላ ሐሳብ ውስጥ ልትገቡ ትችላላችሁ። ስሙኝ በደንብ። ሚስዮናውያን ወላይታ መጥቶ የመጣው ለውጥ የመጀመሪያው የትምህርት ለውጥ 1957 ዓመተ ምህረት ላይ ወላይታ ላይ 90 የቤተ ክርስቲያን ትምህርት ቤቶች ነበር። 1957 90 የቤተ ክርስቲያን ትምህርት ቤት ሰዎች ፊደል የሚቆጥሩበት። አሁን እናንተ ሰሞኑ ገሸ መጣፋ የሚለውን ፊደል አስቸግሯችኋል። አብዛኞቹ አይፈረድባችሁም። የላቲን ተማሪዎች ናቸው፣ የሳባ አይደለም። እኔ መጨረሻው ላይ ሳባ ትንሽ ቀምሻለሁ። ሴሜቲክ እና ኦሞቲክ ላይ አጠራር ይለያያል የሚለው ሚስዮናውያን ናቸው አጥንቶ ለወላይታ እንኳን ላቲንም ሳባን ፊደል የሰጡ ሚስዮናውያን ናቸው። ለምሳሌ ዶክተር አዳምስ ብሩስ አዳምስ የሚባል ሚስዮናዊ ነው። ፒኤችዲ በወላይትኛ ቋንቋ ማንም ሳይሆን በኢትዮጵያ አቆጣጠር 1971 ላይ ስለ ወላይትኛ ቋንቋ ፊደል አጥንቶ ከዛ በኋላ በሴሜቲኩ ቤቡ ቢባን በጊዝ ነው። በወላይታ ደግሞ ቤቡ አይደለም ባቡ ነው። ባቡ ማሙን አያውቅም። ኦሞቲክ ላይ እንዴት ይጠራል፣ ሴሜቲክ ላይ እንዴት ይደረጋል? ለምሳሌ ሜሙ የሚለው ሴሜቲክ አጠራር ነው። ምክንያቱም ኑን ኤቢሲዲ ጎኮ በወላይታ በኦሞቲክ አቢሲዲ ነው። አ ነው ኤ አንልም። ቀስ ብላችሁ አማን። ይሄን ሁሉ ሚስዮናውያን አስተምሮ ስለ ወላይታ፣ ስለ ትምህርት፣ ስለ ዕውቀት፣ ስለ ፊደል አቆጣጠር ሁሉ ሚስዮናውያን አስተምሮ በወንጌል የትምህርት ለውጥ፣ የአስተሳሰብ ለውጥ። በደንብ ስሙ። ሚስዮናውያን ወደዚህ ምድር ሲመጡ ባሪያ ጌታ የሚባል አሰራር ነበረ ወላይታ። ስለዚህ ሚስዮናውያን መጡና ባሪያ የተባሉ ሰዎች ነፃ ለማውጣት 12 ብር ነው የሚያስፈልገው። ይሄን በደንብ ስሙ ታሪክ እንድታውቁ። 12 ብር የሰጠ ሰው ከባርነት ነፃ ይወጣል። ስለዚህ ሚስዮናውያን ምን ያደርጋሉ? ላመነ ሰው ወደ ጌታ ቤት ለመጣ ሰው አንተ ከዓለምም ከሁሉም ነፃ ነህ ብሎ 12 ብር ይሰጡና ሄዶ ጌታ ሆኖ ለገዛ ሰው 12 ብር ይሰጣል። ከባርነት ነፃነትን ያገኛል። This was history in ወላይታ። ይሄን በደንብ ስሙ። ከዛ በኋላ ነው መንግስት እየመጣ ባሪያ ጌታ የለም የሚል ነው። ሌላው ወላይታ ላይ 180 በላይ ጎሳ አለ። ለእያንዳንዱ የራሱ ዘር ጣዖት አለው። ይሄ ወንጌል መጣና የሁሉንም ዘር አንድ አደረገ። ከማይጠፋ ዘር ተወላችኋልና የራሳችሁ አይደላችሁ የሚል ተሰበከ። ከዛ በኋላ የጎሳ ጣዖት ሁሉ ቀረ። ወንጌል ስፍራውን ያዘ። ነፃነቱን ሰው አገኘ። በሽታ፣ የሕክምና ነፃነት ሁሉ የመጣው ከወንጌል ጋር። ዛሬ የምናያቸው ነጸብራቆች ሁሉ የመጣው ሁሉም ነገር እንደዚህ የሆነው ከወንጌል የተነሳ ነው። ዛሬ ብዙ ወንጌላውያን ቅድም እንዳልኩት በኢትዮጵያ ከዛስ በወላይታ ብቻ 27 ዲፕሎም እንደገና ደግሞ 11 ዲግሪ 27ቱ ላይ ዲፕሎምም አለ፣ 11ዱ ላይ በልዩነት ዲግሪም አለ። 27 አማርኛ ባይብል ስኩል ወላይታ ኢቫንጀሊካል ሴሚናር ወይስ ዛሬ ኖሮ ብዙ ሺህ የሚቆጠሩ ሰዎች ወንጌልን ተምረው ይገርማል። አጋይራ ወዛ ከተም ጎሄራ ውጤገ አረሳቢኮ ሰብሳበኪያት ኑቢታ ወዛ ከተም ጎሄራ ውጤገ አገ አመኑ ምን በእና ጊዶገ አረሳቢኮ ወዛ ያጎ ሰብሳበ ወይ መጋበኪያት እኔ ዞሬ አይቻለሁ ኢትዮጵያ ውስጥ። አገ አመኑ ያምኑ ገደነሽ ይዮገ ያጋከነ ምን ያስ አይስጊኮ መቅማ እየተባለ ቢቲሲፒ እየተባለ ቲሲሲፒ እየተባለ ሰንበት ትምህርት ቤት እየተባለ ተምሮ ጥቅጥቅ አድርጎ ነው ያለው። ስለዚህ እግዚአብሔር ወላይታ ከዛ በኋላ ነው አባቶች ወላይታ ኢየሩሳሌም ብሎ ይዘምራሉ። እነኚህ አባቶችን ሌላ ጊዜ አምጥታችሁ እዚህ ያሉ እንዳሻው ሌሎችም በጸጋው እንደሚያዘምሩ ተስፋ አደርጋለሁ። ለምን ወላይታ ኢየሩሳሌም ተብሎ እንደተዘመረ አንድ የወንጌል ማዕከል ነው። ሁለት
በሐዋርያ ሥራ ቀጥሎ ለወንጌል አባቶች ዋጋ የከፈሉት ምድር ይሄ ሲት ያጋ ይሄን በሁለተኛ ሊናገር የትም ለምሳሌ ወንጌል ቢዳሽ ናቲ አባ ናሚሳይ ወረስ ሚው ባይታይ ሲያው ኦሶ ተናቱ የጥስ ኮይደ ምክንያቱም የለም የሚሰጡት ነገር የለም ጥስ ኮይደ ናቲ እስኪ ኦሶ ሰሎፕ ኢራይማ ኢራይ ቡኬት ከረፈ ኡርቃ ቢታራ እኪድ እስኪ ተናተ ደንቴ ተናቱ ሀጋቤት ሀገ ልዩ ሙቹ ሀገ ወላይ ታካበ ዱመ ሙቹ ሀገ ናቲ ኡርቃ ከረፈ ኢራይ ቡኬ ሆጋ እስካቤት ቀሳቀስ ደንቴ ሚዶ ለወንጌል እዚህም ነበር አይደለም ቲክቶክ ገጽ ላይ ተናግሬ ያለው ዳንጎ የሚባል ሰው ጎፋ አይዶ ወንጌል ያቂ ኦዲን አይ ቅድ ወይን ያየቅድ አማቸው ደች ዶራ ታጣቀት ፖሊሰት ደች ወር ሃይቂ ማቸው ይድ ባርካ እክቢድ ሞጊ ወደ ሲጋራ ያት ወታደር ይመጫሰ ያል ታገታይ ክርስቶስ አኪወያም አብርሃም ኮን ክርስቶስ ወሸቻም ላይተን ቻው ግድ ሞጊ ወደ ግድ ሲጋራ አወላ ግሽ ወንጌል ያግሻው በማቸው ወታደር ይሽጭ ወሪዶር ሞጎ ናታ ሞጎ ወበውርሰተና ኢሞግሽ አባባማሄ አማንታ ሶሶና ሪቻርድ ዲክ ማክሊላ አናያ ኢሞጊ ደዲዮጋ ሲዲ ቃሽዋፕ ኢኪዶ ጋሲዲ አኮዋክስ ጋኪዮሪን ፈራንጃ ሪቻርድ ዲክ ማክሊላ ራ ኡባዬ የኪዮደ ዳንጎ ሚችስ ዳንጎ አይስ ሚጫጊን ከሰታር ከሞገ አጀበታ ሞገ ዳይስ ሚችኪና ለወንጌል ብሎ የተናገረ አባባ ዋናሮ ያስተምርና ኦቻ ሲዶ ወንጌል ግሾቾ ዲን ኮኮፊ ታይሲጂ አርተምሻለ ገልሶ ጋር የሰበከበት ምድር ዛሬ ሰዎች እንደሚናገሩ አይደለም ዛሬ ሰዎች እንደሚያስቡ አይደለም ይሄ ለወንጌል ብዙ አባቶች ዋጋ ይከፈሉ ካታ ጎተራ ሆስፑን አወት ኡተናው ዳንደኮና እሲሪ የተጎለ ጎተራ ለስምንት ቀን ካታ ጎተራ ኡተናው ዳንደኮና ምክንያቱም ነርባቸው ደግሟቸው እንዲሞቱ የተደረገ ዋጋ የከፈሉበት የሞቱበት የተሰደዱበት ስለሆነ ነው ኢየሩሳሌም ብሎ እየዘመሩ በሌላ በኩል ለመላው ኢትዮጵያ ከዚህ ሄዱ አባቶች ወንጌልን ስለተናገሩ ከዛ በኋላ ነው ወዘከታ ይከሩ ዶመድ ሚስዮናውያን ቤት ነበር ሲጸልዩ ነበር ከዛ ሳር ቤት አድርጎ አተጨራሞ ቤት ቀስ ያለ ነው ወደዚህ የመጣው አሁን ይሄ ቤት ጌታ ራትን የተቀበሉበት 90ኛ ዓመት 9 እንዳይመስላችሁ 90ኛ ዓመት ይሄ ቸርች ከፍቶ አክብሯል ባለፈው ደውዬ ከነወን ደሰምች እንደዛ ያለ ነው ሌላው እዚህ ኦቶና ላይ የመጣው ወንጌል ሶዶ ከተማ ዛሬ እናንተ የምትኖሩበት ሳይገባ 20 ላይ መጣው 1963 ድረስ ለ43 ዓመት ሶዶ ሳይገባ ነው ወንጌል የቆየ ወላይታ ይገባል ይደርሳል ገጠር ከተማ ግን የያዘው አካል ሌላ ስለነበረ ሌላ ሃይማኖት አለ እዚህ ከተማ እንዳትረግጡ ተብሎ አባቶች ኦቶና ላይ ጠረጴዛ ላይ ጸልዮ ከተማን አቋርጠው ሄዱ በዳሞታ ይሄዳሉ በፑንዱን ይሄዳሉ ከተማ አቋርጠው ከሄዱ ይዞ ይደበድቧቸው መደብደብ ብቻ አይደለም የኢቃ ያጠቡበት ኢጣቢ ውሃ ይደፋባቸው ስለዚህ ፑንዱን ሄደው ይጸልያሉ በዳሞታ ይሄዳሉ አንድ ቀን ቆረጡና ማርካቶም አሁን ዛሬ ማርካቶም ዶያጊው ሳይያጋ ጊዶ ገልጥ ጉልበት ቶሳው አውደራከናው ኑነጋዳራ ይውሸ ከተማይማ ኑሲማ ኑናቱሲማ ኑአዋቱሲማ ወንጌላው ቢያጋውማ ካወተታይማ ዘልዮ ሳይማ ወጥዮ ሳይማ ከዲዮ ሳይማ ብሎ ጸልዩ ከምሽቱ 8 ሰዓት ላይ እግዚአብሔር መጣና ከአባቶች ለአንዱ ጀርባው ነካ አድርጎ ተናዶ ታይንተ ዋሶጋ ሲያስ ሶዶ ከተማ ታይንተናቱ ይይማ አሁን ይቺን ተናግረላቁም በደንብ ስም አይ እንቲያዋ አዋይ ከዲዮ ሰንቲያዋ አዋሶ ግደን እንቲያዋ አዋ ሚጣ ግደን እንቲያዋ አዋ ጋገግደን ይሄን በደንብ ስም በሊዝ መጣችሁ በመሬት መጣችሁ በግዢ መጣችሁ ይጋዶ ይግዶ
نواتي وصوغا سير أماني أسائي هانجيدي أنا بيتوني فوقوني كترو بيروني كترو أواتي دويكتو كسلوا بوالانو زاري استاديوم كاليو تسرس إنسل سوسلة لما جاب مريا جزء تنسى سويمت مبراتال كدامي لانو كدامي أدلهم تزغتونه يستاديوم كتور رسل بوالا church ሲከፈት ነው የማብራታይል ቦታ የተሰጠው ቀዳሚው ስቴዲየም ያለበት ስቴዲየም አጥቢያ ያለበት ሰው የተቀበረበት ቀብር በሰው አስከሬን ላይ ነው ከላይ ቸርቹ ያለው እነዛ ያለ ነው ከተማ ላይ የተስፋፋ ወንጌል ይመጣ የወንጌል ታሪክ እስካሁን ተናግሬያለሁ ይሄ ትውልድ በዚህ እያቆምኩ እንዲልላችሁ ፈልጋለሁ እንደዚህ ዝም ብሎ ታሪክ ተናጋሪዎች ሳይሆን እኔ ያስኩት ወንጌልና መጽሐፍ ዛሬ ወላይታን እንዲመራ እድል የሰጠኝ አምላክ ታሪክ ሰሪዎች ያደርጋችሁ አሜን አካችሁ በደንብ አሜን አሜን እግዚአብሔር ታሪክ ሰሪዎች ያደርጋችሁ አሜን የኔ አባባ ዋናሮ የኔ አባባ ከሶ የኔ አባባ ማሄ የኔ አባባ አሁን መጋቢ ዮሴማና ሌሎችን ታሪክ እዚህ አንስቻለሁ በሚቀጥለው ትውልድ የእናንተ ታሪክ እንደዚህ ቦክ ብሎ የሚታይበት እግዚአብሔር የለውጥ ሐዋርያት ያድርግ ዘርጋችን ከፋር ነጸልያል እንዲሁ ኖረ አትሞት መጽሐፍ ቅዱስ ላይ ኖረ ሞተ ዳዊት ጋር ሲደርስ ግን ኖረ ሞተ አይደለም ካገለገለ በኋላ አንቀላፋ 969 930 910 ምናምን ኖረ ሞተ የዳዊት ሰባ ነው ሰባው ግን ኖረ እግዚአብሔርን አገለገለ አስከበረ አረፈ ነው ዘርጋችን ከፋር እኔ ይጸልያለሁ በጌታ በኢየሱስ ኖረ ሞተ የሚባል ትውልድ ከዚህ አይውጣ አይነሳ ኖረ እግዚአብሔርን አገለገለ ትውልድን አገለገለ ለውጥን አመጣ ተብሎ የሚጻፍ ሐዋርያ ከዚህ መካከል ይነሳ አሁን ጸልያለሁ ብቅ ይበል ከሳመንደር ከዛም ይሄ የለውጥ ሐዋርያ ወንድም የለውጥ የታድሶ ወላይታን የሚለውጥ ኢትዮጵያን አፍሪካን ዓለምን ጀርመንን ጃፓንን ዛሬ ወንጌል ለኛ የሰበኩ ሁሉ ለኛ ወንጌላውያን ያስፈልጋል እያሉ ነው በኢየሱስ ክርስቶስ ለአውሮፓ ወንጌልን የሚሰብኩ ለአሜሪካ ለሰሜን ለደቡብ አሜሪካ ለአውስትራሊያ ለኤስያ በጌታ በኢየሱስ ለአፍሪካ ለአንታርክቲካ ለ195 ሉዓላዊ ሀገራት ለሰባቱ አህጉራት ወንጌልን የሚሰብኩ ጀግኖች ከዛሬ ትውልድ መካከል ይነሱ ሚጨሚጨ ኩሽ ወጥቶ ልባችሁ የተቀጣጠላችሁ ብቻ እጆቻችሁን ከፍ ሌሎች ዝም ብሉ የለውጥ ሰው የታድሶ ሰው እግዚአብሔርን የሚያስከብር ትውልድ ሆናችሁ ማለፍ የምትፈልጉ ቀኝ እጆቻችሁ ከፍ እንጸልያለን በኢየሱስ ጀርመን ዋና ከተማ ቁርስ የሚል በጌታ በኢየሱስ ኢስፔን ዋና ከተማ ቀላጣ ሚል ወንጌል የሰበከናት ያጋፈች አሜን ለጫፍሽያ አረብ ኤምሬት ክርስቶስ ወንጌል ኦዲያን ኢሲያ ወንጌል ኦዲያን ቻይናው ሂንዲ ወንጌል ኦዲያን እንቆላይ ነጣው ተከምሎ ቢቶ ክርስቶስ ወንጌል ኦዲያን አያናቲ ፓታናት ወንዳሮ ታሪክ ያተገሚያናት የከፈ ታሪክ ያተገሚያናት ማየ ታሪክ ያተገሚያናት ኢየሱስ ታሪክ ያተገሚያናት ያጋፈተ አሜን እንዲሁ የሚያልፍ ትውልድ አይደለም ኖረች ሞተች እዛ ቢሮ ገባች ወጣች ሳይሆን እርግጠኛ ሆኖ ታሪክ የሚሰራ እግዚአብሔርን የሚያስከብር የመለኮት ድምፅ የሚሰሙ ልጆች ይነሱ አሜን ተማይቱ ወላይታቱ እንደዶት ያጋግደና እንግሊዘቱ አሰያናት አሜን አረበቃላ አሰያናት አሜን ቃላ ምንድሪ አሰያናት አሜን ጀርመን ጃፓን ቃላ ዳንዳያናት አሜን ኢጣሊያ ሮማ ቃላ ዳንዳያናት አሜን ከቢተና ቃላ ዳንዳያናት አሜን ቃላ አማርኛ ኦሮሞኛ ዳንዳያናት አሜን አበራየላ ተከያናት ያጋፈች አሜን ሚጫ በጌታ በኢየሱስ
እግዚአብሔር ለዚች ቤተክርስቲያን እንዳስነሳኝ እንደሚቀና ሰው ለትውልድ እንደሚቀና ሰው